የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አሁን የሚገኘው በደብረ ገሊላ ልደታ ለማርያም ጸበል ቦታ ነው የሚገኘው። ሁላችሁም ይሄ የምትመለከቱት እንግዲህ ስላሴ ስላ 24 ሰዓት ይፈሳል። ከየት እንደሚፈስ አይታወቅም። አንዴ ሙቅ አንዴ ቀዝቃዛ ይሆናል። በጣም በእውነት የሰው አእምሮ ተመራምሮ ሊደርስበት የማይችል ቅዱስ ስፍራ ነውና በእውነት ይህን ቦታ ያላያችሁት የማታውቁ ሰዎች መታችሁ እንድታዩ እንድትጠመቁበት ስንል እናሳስባለን። እንግዲህ እንደሚታወቀው በየቤቱ በጣም በየሆስፒታሉ የሚሰቃዩ ሰዎች ስላሉ በጀርባ ህመም እንዲሁ በቁርጥማት በተለያየ በሽታ የሚሰቃዩ ሰዎች ስኖራላችሁና ስለዚህ እዚህ ቦታ መታችሁ እንድትድኑ ስንል እናሳስባለን። ይህ ቦታ የሚገኘው 49 መጨረሻ ወርዳችሁ ወደ ፀሐይ መውጫ 20 ደቂቃ ብቻ ወደ ታች በመውረድ ታገኙታላችሁ። እጅግ ቅዱስ ስፍራ፣ እጅግ ፈዋሽ፣ ብዙ ሰዎች እየዳኑበት እየተፈወሱበት ይገኛሉና ይህ ቪዲዮ እንደደረሳችሁ ሁላችሁም ለሌሎችም ሼር በማድረግ ሁላችሁም ዓለምን የሚድንበት ቅዱስ ስፍራ ስለሆነ ሁላችሁም የልደታ ማርያም ወዳጆች አንድ ብላችሁ እንድትጽፉልን ስንል እናሳስባለን። እንዲዳረስ በእውነት መታችሁ እንድትድኑ ስንል እናሳስባለን።